السلام عليكم ورحمة الله وبركاته. سلام الدنيا የተከበራችሁ የቻናል ቤተሰቦች ይላችሁ ሰላም ናችሁ? እንዴ ሰላም ነው አልሐምዱሊላህ። ቀለል ያለ ሩዝ በዶሮ እንሰራለን ዛሬ። አባቱን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በመጻፍ ቤተሰብ ይሁኑ። እዚህ ጋር ትንሽ ዘይት አድርጌበታለሁ። እናንተ የምትፈልጉትን ያህል ጨምሩበት። በዚህ ሽንኩርቱን ጥብስ እናደርጋለን ማለት ነው። እዛጋ ሽንኩርቱ እየበሰለ ነው በዘይቱ። እነዚህን ቅመም እናደርግባቸዋለን። ቀረፋ፣ ቅርንፉድ 4 ፍሬ። ይሄው ቀረፋ እንደምታዩት ሄል አለው። ሄሉን ሰነጣጥቁት እና ይሄ ጥቁር ቅመም ወይንም ቁንዶ በርበሬ እንደላይ እናደርግበታለን ማለት ነው። ከዛ እናማስለዋለን ከሽንኩርቱ ጋር። ትንሽ እንደዚህ ካቁላላ ነው በኋላ አንድ ራስ ቲማቲም ተከታተለ። ታቁላላችሁ ማለት ነው። አንድ ራስ ቲማቲም ክትፍ አድርጋችሁ እዚህ ጋር ለምሳሌ እየተቁላላ ነው። ይሄው እዚህ ጋር ነጭ ሽንኩርትና ወረቀት ጋር የሚባለው ነው ወይንም ባህር ዛፍ፣ የባህር ዛፍ ቅጠል ባህር ዛፍ አላውቅ የባህር ዛፍ ቅጠል ነው አሉኝ። ጠይቄ ነው የባህር ዛፍ ቅጠል ይመስላል ግን እርግጠኛ አይደለሁም። የባህር ዛፍ ቅጠል እንግዲህ ብለናል። ወረቀት ጋር የሚባለው ማለት ነው በአረብኛ። ይሄው እዚህ ጋር እንደዚህ ቲማቲሙን ሽንኩርቱን ከቅመሙ ጋር አንድ ላይ ብስል ብሏል። እዚህ ጋር ዶሮ አለ ደቆ የተከተፈ በትንሹ እና አድርጌ ከተፈኩት እንደምታዩት እዛ አንድ ላይ እሽት አድርገዋለሁ ማለት ነው። አበስለዋለሁ አንድ ላይ ከሽንኩርትና ከቲማቲሙ ጋር። እዚህ ጋር ትንሽዬ ዝበራ መረበታለሁ። ዝበራ እንደምታውቁት በጣም ነው ምግብ የሚያጣፍጠው። ይሄ እንደምታዩት እንዲበስል ትንሽ ውሃ ጣል አድርጌበታለሁ። ብዙ ውሃ አልፈልግም፣ ምክንያቱም የበሰለ ሩዝ አለኝ። እሱን ትቼ ሌላ አዲስ ደረቅ ሩዝ እዚህ ውስጥ ከሚጨምር ያኛውን ያለ መድፋት ይሄንን የዶሮ ስጋ በትንሽ ውሃ አብስዬ ከዛ በኋላ የበሰለውን ሩዝ ከአናት ይጨምርበትና ዋህደውና የዛሬ ያበደ ምሳ እሱ ይሆናል ማለት ነው። እኛ ቤት ኢንሻአላህ ውዶች ያያችሁ እንጀራችን ይሄ ነው። የኛ እንጀራ የአረብ ሀገር እንጀራ የጤፍ እንጀራ ባይሆንም የስንዴ እንጀራ አለን ማለት ነው። ይሄንን የመሰለ እናንተ ብቻ አይደላችሁም እንጀራ ያላችሁ። ይሄው እኛም የስንዴ እንጀራ አለን። እንብላ ለማለት ነው ማለት ነው። ይሄንን ያልኩት ነው እንብላ እንጀራ። ያው የናፈቀ እንጀራም ብዙ ያወራ የለ ለዛ ብዬ እኮ ነው እንጀራ ስለናፈቀኝ ነውና የሀገሬን እንጀራም ትኩሱ እዛ ማሚ እንጀራ እየጋገረች ምናምን ነገር ትኩሱን ከምጣዱ ላይ ልክ ብድግ እንዳደረገችው ሚጥሚጣ ወይ በርበሬ ነስነስ አድርጋ ከዛም በኋላ ዘይት ወይ ደግሞ ቅቤ ያለውን ማለት ነው እሷን ለዋ ላይ ረጨት ነስነስ ይደረግና እጥፍ አድርጎ አቤት እንዴት እንደናፈቀ እውነት። ማንም የሚጋብዘኝ ትኩስ እንጀራ ከምጣዱ ላይ ያለም ውዶቼ፣ እስቲ ጋብዙኝ እንጀራ ውዶቼ። ይሄ ሩዜ እንደዚህ መስሏል። ያው ነግራችኋለሁ። ትላንት ቀቅዬ የነበረው ሩዝ ነው፣ ንጹህ ነው። ይሄው እንደዚህ ቁሌት ሰርቼለት አንድ ላይ ደባልቄዋለሁ። ከዛ ሰላጣ ይሰራበትና ቆንጆ ምሳ ይሆናል ማለት ነውና ሩዝ ቀቅላችሁ ካደረ እንዳትደፉ፣ እንደዚህ ሰርታችሁ ብሉ። አዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። ነባሮች ደግሞ የኔ ውዶች አመሰግናለሁ ከኔ ጋር ስላላችሁ። የዛሬዋ አጠር ያለችዋ ምሳዬ ቀለል ያለች አሰራር ናት። ሰርታችሁ ብሉልኝ። አመሰግናለሁ። ቻው ቻው።